ፍቅራቸው የትኩስ ፍቅር ሆኗል ማለት ነው። ከዚህም የበለጠ ፍቅራቸው እንዲያምር ተስፋ አለኝ። በቃ ሁሌ ደስተኛ ነኝ፣ ካንተ ጋራ መኖር በጣም ፈልጋለሁ ብላለች። ዮአዳንም ማለት ነው። እኔ ካንተ ጋር ሲሆን ደስታ ብቻ ነው የሚሰማኝ። ድሮ ብዙ ችግሮች ባሳልፍም እንኳን ግን ካንተ ጋራ ተለይቼ ወደ ቤት ሲገባ እፈራለሁ። አያያችሁ ፍቅር ይህን አይል ነው ማለት ነው። እና በጣም ደስ ይላል። ግን መካከላቸው የፈለገ ችግር ብመጣም ቃል ተገባብቷል እንደማይለያዩ። በቃ ምንም ችግር ብመጣ እኔ አጠገብሽ ነኝ ብሎ ሳሚ አሳመናት ማለት ነው። ዮአዳ በአሁኑ ሰዓት ደስተኛ ናት። በቃ የፈለገ ነገር ብመጣ ከሳሚ ጋራ አንድ ላይ ሆኖ ይጋፈጣሉ ማለት ነው። እና ሌላ ደግሞ ሂሩት እስካሁን አልዳነችም። ዛሬ ደግሞ ዮአዳን ሐኪም ቤት እንወስዳለን እያሉ በጨለማ መንገድ ላይ ወስዶ ከነ ዊልቸሩ ለቀቀችው ማለት ነው። ዮአዳን በቃ ራስሽን እንትን ካል ራስሽን አድኚ ወይ ራስሽን አጥፊ እንደዛ ብላ ነው እየለቀቀችው። ለምን እንደሆነ አልገባኝም። ዮአዳ እንግዲህ ያ ውለታ እየመለሰች አይደለም። ግን እኔ እንደገባኝ እንደሆነ ከዚህ እንድትነቃ ይሄ የእሷ እንትን በጣም እንትን ነው የአእምሮ ችግር ስለሆነ ያበደ ሰው መቼም የአእምሮ ችግር አለበት እና እንድትነቃ ይመስለኛል። በድንጋጤ ወደ ራሷ እንድትመለስ ይሄን መንገድ የተጠቀመችው ይመስለኛል። ስትጥለው በቃ ሳሚና የማህሌት ዘመድ ናት። ሳሚና የማህሌት ዘመድ ናት። ሁለት ሆኖ ነው የያዙት ማለት ነው። እንዳትወድቅ ትሰባበር ነበረ። ዮአዳ ግን ያው እሷን ለመርዳት ይመስለኛል። ምክንያቱም ዮአዳ ንጹህ ሰው ናት። ሲፈው የፈለገ ነገር ቢሆን እንኳን ሰው ናት ጎዳ እና እንደዛ ይመስለኛል። ወይ ራስሽን አድኚ ወይ ደግሞ ራስሽን እንደፈለግሽ አድርግ ብላ ነው የለቀቀችው ማለት ነው። እና ውዶችዬ የዛሬ ግን በጣም ደስ ይላል። ማለትም ደግሞ ስለ ዮአዳና ስለ ሳሚ ፍቅር ሰምታለች፣ ግን ደግሞ ተገረመች ማለት ነው። አንድ ላይ አድገው ይሄ ነገር ወደ ፍቅር ሲቀየር ገርማታል። እሷም እንደዛ ነው። ግን ሌላ ደግሞ ሳሚ ስለ ሊዲያ የደበቀችው ነገር የሰራችው ሁሉ ነገር ደርሶበታል። የእሷ ሴራ ደርሶበታል ማለት ነው። እንደገና ለማህሌት ነገራት ማለት ነው። እኔ ሊዲያ የማናግረው ነገር አለ እና እሱ ምንድነው? ያ ቀን ከአንቺ ቦርሳ ውስጥ አደንዛዥ እጽ ተገኘ። እኔ ደግሞ ምግብ እየበላን ከዮአዳ ጋር ቁርስ እየበላን ሻይ አመጣለሁ ብላ ያ ሻይ ስጠጣ ወዳው ራሴ አመመኝ እና ትንሽ ሳልቆይ ዮአዳን ለመድፈር ሞከርኩ። ዳግም መጥቶ አንተ እንዴት ይሄን ነገር ተጠቅመ እንደዚህ ታደርጋለህ ያለኝ። ስለዚህ ይሄ ነገር ያደረገችው ሊዲያ ናት። በአደንዛዥ እጽ እንደዚህ ያደረገች ሊዲያ ናት። ስለዚህ ሂጄ አናገራታለሁ አላት ማለት ነው። ማህሌትም አደራክ ተረጋግተ አናግራት ነው ያለችው። ምክንያቱም ሊዲያ ከዛ ከተነሳች በጣም ብዙ መጥፎች ነገሮች ስለምታደርግ ነው ማህሌት የፈራችው። እናቷን ማዳን አልቻለችም። እሷ ደግሞ ሌላ መጥፎ ነገር ነው የምታደርገው። እናትና ልጅ አንድ አይነት ነገር ሆኖ ሲቀሩ መጨረሻቸው ግን ምን ይሆን? እኔ በጣም ነው የገረመኝ። እንደው አንድ ሰው እንኳን ደህና ቢሆን አንድ ሰውን ያስታምማል። እሷም ጥሩ ልብ የላትም፣ ልጇ ራሱ ጥሩ ልብ የላትም። አያችሁ ተቀጣች። ሩት ያ ጊዜ ልጇን በስርዓት ኮትክታ ብታሳድግ ዛሬ እናቴ ብላ አጠገብ ትሆን ነበር። ዛሬ እናቱ የፈለገች ብትሆን ደንታ አይሰጣትም። እንደዛ ነው። አሁን ራሱ በፖሊስ እየተፈላለገች ነው ሂሩት። ዛሬም የሆነ ሰው መጥቶ ማለት ነው የሳሚ እናት አስፈራራው፣ የምትዋሽ ከሆነ እገልሻለሁ ብሎ ሽጉጥ ይዞለት መጣ። ሜሪም ከሱ ጋር ነው የመጣችው። ሜሪም ደግሞ ቅምጥ ሆናለች ማለት ነው፣ የሀብታሞች ቅምጥ። በዚህ ደግሞ ለዳግም አርግዤ ላለሁ እያለች ነው። እና የሜሪ ነገርም ይገርሞኛል እኔ
እና እንደዛ ነው። ሳሚናት እንግዲህ ዛሬ በጣም ነው የፈራችው። ይሄ ሰው መጥቶ አስፈራራት ማለት ነው። ብሩ ማጋ ነው ያለው። ይሄ ግን ፖሊስ ሳይሆን፣ ፖሊስ ቢሆን አይተዋትማ ይዞት ይሄድ ነበረ። እና ይሄም ሽፍታ ነው፣ ብር ልዘርፋት ነው የመጣ ብዬ አስባለሁ። ራሱ ወንጀለኛ ነው ብዬ አስባለሁ። ግን በፖሊስ እየተፈላለጉ ነው። እና የሀያት እና ደግሞ ታሳዝናለች። እሷ እኮ ወዳ አይደለም እዚህ ውስጥ የገባችው፣ ልጇን ለማዳን ነው፣ ልጇን ለማሳደግ። ዛሬ ማህሌት ያልታሰበ ነገር ያላሰበችው ነገር ነው የገጠማት። እሱ ምንድን ነው? ሄሩት ወደ ሐኪም ቤት ስትወስድ የሐኪም ቤት ዶክተሩ የእሷ ፍቅረኛ ነው፣ ይህ ድሮ ፍቅረኛ ግን ተለያይቶ ነው። ቢሆንም ግን ደነገጠችው። ልክ ስትገባ እሱን ስታይ ደነገጠችው። እሱም ደግሞ ደንግጧል ማለት ነው። እሷን ሲያይ ሁለቱም ደንግጧል። እና ማህሌት ግን ሮጣ ሽንት ቤት ገብታ አለቀሰች። ጉዴ ነው አለችው። የድሮን ትዝታ አስታወሰች። ድሮ ትዝታ እሱ ሲከተላት እንዴት ትከተለኛለ? እኔ እኮ እናቴ ካየችን ትገለኛለች ብላ ነው እንግዲህ። ክራይ የማህሌት ፍቅረኛ ነው ማለት ነው። ብቻ ይሄ ትዝታ ሁሉ አስታወሰች። ማህሌት ጀግና ሴት፣ ብቻ ደስ የሚል ትዝታ ነበረ ማለት ነው። አይ መለያየት እኮ ክፉ ነው ውዶቼ። የድሮ ትዝታ እንኳን ያስታውሳል። ደህና ሁኑ። አመሰግናለሁ።